አንድ ቀን መጽሐፍ እያጠናች ሳለ አይኗን የሚወጋ ነገር ይሰማታል። እናቷ በፍርሃት ወደ ሐኪም ቤት ወሰደቻት። ሐኪሙ ከአይኖቿ ውስጥ ያወጣው ግን አቧራ አልነበረም፣ ሹል የሆኑ የመስታወት ሰበርባሪዎች እንጂ። ከዛ ቀን ጀምሮ ሐሲና በየቀኑ ከአይኖቿ ውስጥ 7 እና 8 የመስታወት ሰበርባሪዎችን ታለቅሳለች። ታሪክ ሁልጊዜም አስገራሚ ሰዎችን በጉያዋ ደብቃ ትይዛለች። ዛሬ ደግሞ ተፈጥሮ የሰጠቻቸውን ምስጢራዊ ኃይል ይዞ በሰው ልጆች መካከል የሚመላለሱ በተፈጥሮ ልዩ ኃይል ያላቸውን ልጆች ታሪክ ልነግራችሁ ነውና እስከ መጨረሻ ተከታተሉ። ጉዞአችንን የምንጀምረው ከአሜሪካ ቤግሊ ከተማ ነው። እዛ የምትኖር ጋቢ ጊንግረስ የምትባል አንዲት ጨቅላ ልጅ አለች። ጋቢ ስትጫወት፣ ስትወድቅና ስትላተም አንድም ቀን አልቅሳ አታውቅም። ምክንያቱም እሷ የተወለደችው ህመም የሚባለውን የሰው ልጅ ስሜት ስለሌላት ነው። ይህ ለሰሚው ትልቅ ሱፐር ሂሮ ኃይል ይመስላል። ለእሷ ግን የተረገመ ታሪክ ነበር። እሷ ሳታውቅ እንዳትቆስል ሁልጊዜ ሄልሜትና መነጽር ማድረግ አለባት። ይባስ ብሎም በልጅነቷ ድዷንና ጣቶቿን በኃይል ትነክስ ስለነበር የሕክምና ባለሙያዎች ጥርሶቿን ሙሉ በሙሉ ለመንቀል ተገደዋል። ወደ ሊባኖስ እንሻገር። የ12 ዓመት ልጅ የሆነችው ሐሲና መስላምኒ አንድ ቀን መጽሐፍ እያጠናች ሳለ አይኗን የሚወጋ ነገር ይሰማታል። እናቷ በፍርሃት ወደ ሐኪም ወሰደቻት። ሐኪሙ ከአይኖቿ ውስጥ ያወጣው ግን አቧራ ሳይሆን ሹል የሆነ የመስታወት ሰበርባሪዎችን ነው። ከዚያ ቀን ጀምሮ ሐሲና በየቀኑ ከአይኖቿ ውስጥ 7 እና 8 የመስታወት ሰበርባሪዎችን ታለቅሳለች። የሚገርመው ግን ፈጣሪ እነዚህን የመስታወት ቁርጥራጮች በልዩ ጄል ስለከበባቸው ይቺ ልጅ ስታለቅስ አይኖቿ አይቆስሉም፣ ህመምም አይሰማትም። በብራዚል ምድር ደግሞ አንድ ሌላ ተአምር ተከሰተ። ትንሿ ሚስዮናዊት በመባል የምትታወቀው አላኒ ዶስ ሳንቶስ ገና በ3 ዓመቷ ነበር በአባቷ ቤተክርስቲያን ላሉ ህመምተኞች እጆቿን ጭና መጸለይ የጀመረችው። በሳይንስ መድኃኒት ያልተገኘላቸውን ለዓመታት በአልጋ ላይ በከባድ ስቃይ የከረሙ ስፍር ቁጥር የሌላቸው ሰዎች የዚህችን ሕፃን እጅ ከነኩ በኋላ በተአምር ከበሽታቸው ተፈውሰዋል። ታሪክ ይቺ ልጅ በፈዋሽነቷ ሁልጊዜ ታስታውሳለች። ናታሻ ዴሚካና የኤክስሬ እይታ ያላት ልጅ። የናታሻ ዴሚካና ታሪክ የጀመረው በ10 ዓመቷ ነበር። የትርፍ አንጀት ቀዶ ጥገና ከተደረገላት በኋላ ናታሻ ወደ ዓለም የተመለከተችበት አይን ተቀየረ። በአጠገቧ ያሉትን ሰዎች ስታይ የምታየው ቆዳቸውን ሳይሆን የውስጥ አካላቸውን ነበር። አዎ፣ ልክ እንደ ኤክስሬይ ማሽን የሰውን ልብ፣ ሳምባና ጉበት ማየት ጀመረች። በዚህ ድንቅ ተሰጥኦዋ በርካታ ሰዎችን የተደበቀባቸውን የጤና ችግር በመናገር ሕይወታቸውን ታድጋለች። ከክሮሺያ ምድር ደግሞ እውነተኛውን የማግኔት ሕፃን እናገኛለን። ኢቫን ስቲዮኮቪች ገና በ6 ዓመቱ የኢቫን አካል እንደ ትልቅ ማግኔት መስራት ጀመረ። ማንኛውንም የብረት ማንኪያ፣ ብላዋና ድስት ወደ ሰውነቱ ሲያስጠጋው ሰውነቱ አጣብቆ ያስቀረዋል። ወላጆቹ እንደሚሉት ይህ ሕፃን በደረቱ ላይ እስከ 22 ኪሎ ግራም የሚመዝን ከባድ ብረት መሸከም እንደሚችል ይናገራሉ። በዚህ ምክንያት ይሄ ተፈጥሮ ለሳይንስ ባለሙያዎች እንቆቅልሽ ሆኖባቸዋል። ወደ ሩቅ ምስራቅ ቻይና ስንሄድ የ7 ዓመቱን ያንግ ቺንዶንግን እናገኛለን። ቁመቱ አጭር፣ ፈገግታው ማራኪ ነው። ነገር ግን ከጀርባው ያለው ጥንካሬ የጨረቃ ኃይል ነው። ይህ የ7 ዓመት ልጅ 90 ኪሎ የሚመዝነውን አባቱን በጀርባው አዝሎ ይሮጣል። ይህ ካላስገረማችሁ ያንግ በወገቡ ላይ ገመድ አስሮ 1.85 ቶን የሚመዝን ግዙፍ የቫን መኪና በመንገድ ላይ ሲጎትተው ተመልከቱ። ማያ ሶስተኛ አይን ያላት ልጅ። የ9 ዓመቷ ማያ የንባብ ታሪክን ቀይረዋለች። የዚህችን ልጅ አይኖቿን በጨርቅ በደንብ አሽጎ ቢያስሯቸው እሷ ግን የተሰጣትን መጽሐፍ ያለምንም ማቆራረጥ ታነባለች። ቀለሞችን
ትለያለች። የሰዎችን እንቅስቃሴ ታውቃለች። የሕክምና ባለሙያዎች ይቺ ልጅ ምናልባትም በሳይንስ ያልተደረሰበት ሶስተኛ አይን ሳይኖራት አይቀርም ይላሉ። አዳም ክርቢ ትንሹ የአዋቂዎች መሪ። አዋቂዎች ብቻ ብልህ የሆኑ ይመስለናል። እስኪ የ2 ዓመቱን አዳም ክርቢን ታሪክ እኒ። ይህ ጨቅላ ልጅ ገና ሙሉ አረፍተ ነገር መናገር ባልቻለበት እድሜው የአይኪው ፈተና ተፈትኖ 141 ነጥብ አስመዘገበ። ይህ ነጥብ ከታዋቂዎቹ የዓለም መሪዎች ባራክ ኦባማ እና ዴቪድ ካሜሮን በ10 ነጥብ ይበልጣል። በዚህ የብልሆች ማህበር ወይም ሜንሳ ዩኬ ትንሹ አባል ለመሆን በቃ። ኦሬሊያን ሄይማን የማይረሳው ሰው። አብዛኞቻችን ትላንት የበላነውን እንረሳለን። ብዙ ጊዜ ሰው አደጋ ደርሶበት የማስታወስ ችሎታው አጣ ሲባል እንሰማለን። ኦሬሊያን ሄይማን ግን በ11 ዓመቱ የመርሳት ችሎታውን ሙሉ በሙሉ አጣ። ሃይፖርቴማሲያ በመባል ብርቅዬ ተፈጥሮ ምክንያት ከዓመታት በፊት በነበረው በአንድ የተወሰነ ቀን ምን እንደበላ፣ የአየር ሁኔታ ምን እንደሚመስልና በሬዲዮ ምን ሙዚቃ እንደተጫወተ በደቂቃና በሰከንድ ሳይቀር የማስታወስ አስገራሚ ተሰጥኦ አለው። በህንድ ሀገር የሚኖረው የ11 ዓመቱ ዲፓክ ጃንግራ በቅጽል ስሙ ኤሌክትሮ ይሉታል። ዲፓክ በሰውነቱ ውስጥ 11000 ቮልት የኤሌክትሪክ ፍሰትን ማሳለፍ ይችላል። የቀጥታ የኤሌክትሪክ ሽቦን በምላሱ ቢነካም እንደ ተራዋ ነው የሚሆነው። ይህንን ችሎታውን ያወቀው የእናቱን ማሞቂያ በቤት ውስጥ እየጠገነ ሳለ በአጋጣሚ ነበር። ኖንግ ዩይ የድመት አይን ባለቤት። ኖንግ ዩይ የተወለደው በቀን ብርሃን አረንጓዴ የሚመስሉ ሰማያዊ አይኖችን ይዞ ነው። ቤተሰቦቹ ሙሉ በሙሉ ጥቁር አይን ስላላቸው ይህ ተአምር ነበር። ነገር ግን እውነተኛው ምስጢር የተጋለጠው በሌሊት ነው። ኖንግ በጨለማ ውስጥ እንደ ድመት ፍጹም የማየት ችሎታ አለው። ጨለማ ውስጥ ብርሃን አይኑ ላይ ሲያርፍ ልክ እንደ ድመት ያበራል። በሌሊት ያለምንም የእጅ ባትሪ በመስክ ላይ አንበጣዎችን የመያዝ አስገራሚ ችሎታ አለው። ታሪክ አስገራሚ ሰዎችን ትከታተላለች። ተፈጥሮ ምስጢሯን ለአንዳንዶች ትገልጣለች። ዛሬ ከነገርናችሁ እውነተኛ የሱፐር ሂሮ ህፃናት መካከል እናንተን ይበልጥ ያስደነገጣቸውና ወደ ምናብ ዓለም የወሰዳችሁ የትኛው ታሪክ ነው? ኮመንት ላይ ጻፉልን። ይህንን ቪዲዮ ከወደዳችሁት ላይክ ማድረግ አትርሱ። ለወደፊትም እንዲህ ያሉ አስገራሚ የታሪክ ገጾችን ገልጠን እንድንነግራችሁ ቻናላችን ሰብስክራይብ አድርጉ። እስከ ቀጣዩ ቪዲዮ ድረስ ሰላም ሁኑ።